በጉልበት ነው እንዴ? ማል ረኮን ማል ታስገባ መቼ ታስገባ ታስገባ መቼ ማል ቆይ ምንድን ነው አንቺ ነገራችን ማል መቼ ማል ታስገባ ሸወድከኝ አይደለ ኩሽም አሁን ትሰማኛለህ ኒካ ሳታስርልኝ ከዚህ የትም አትሄዳትም ማለት በቃ ሰምተሃል ማለትማ ኒካ ታስርልኛለህ ታገባኛለህ ኢማን ልጁ ታል ልጅ የለም አዎ ሲፈተናን ይዋሽሽ ነው አይደለም እየፈተንኩ አይደለም እየነገርኩህ ነው በቃ ኒካ ታረጋግልኛለህ ታገባኛለህ ምን አለ በተረጋጊ አንቺ እንዴ ተረጋግቼማ ነው እየጠየቅኩ ያለሁት እኮ ማን ደካል ሰራሽ እንደሆነ እዚህ አስለፈተሽኝ አሁን ልትይ ነው ለፋክ እኔ ሳልወድሽ ባገባሽ ምን ይጠቅምሻል ወላወል ኮታ የምናወል ነው የምትይው ልቀቂኝ አወል ማለት ነው አትሄድም ኒካ ሳታስርልኝ የትም አትሄድም ምረታ በግድ ነው እንዴ አንቺ ድርቀማኔ በቃ ኒካው ሶናል እና ጎዲን በከተከለ እንዴምት ጎበዝ ወይ ቤት አስገባ ማታ ተነጥቂ ከተማ ማታ ቆይ ተገባ ማለት አስገባ ቆይ ማን ቆይ ተስገባ ማልታ ታነኝ እኔ ምንድነው አንቺ አስረጃቸው ምንድነው ችግርሽ ቆይ ማታ ተማርኩን ኒካና አፉድ በቃ ኒካ ምንድነው አንቺ አስረጃቸው ምን ሆነሽ ነው አንቺ ባላጎንም ቤት አስገባ ሲማል ምንድነው አንቺ ችግሩን አስገባ አውራቸው እንጂ ባላጎንም ማልኩ ጊዜ ባየ ከዚህ ወዳቱ ለይሳ ወዳቱ ለከናምዲ ማል ተባዳ ባሆነ ማች ተባደ ማል ሲወደ ወጥቶ ከነሙ ገራሙ ረቦ አማ ማሲያጎን ማል ያኔ ነው ተባደ ቆይ አማ ማል ጎር በርባድ ማል ጎር በማል ሲረኮ ምንድነው አንተ ናዲራ ማል አሙጫ ያው ተባደ ነገራቸው እንጂ አንቺ ምን አረኳቸው ነው ቀባ ገዲ ዲሲና ኒካ ገና ሄዱት ቆቶ መከናኑ ምንድነው የምታወሪው አንቺ በጉልበት አግብቼሽ ምን አደርግልሻለሁ በቃ ኒካ ታስርልኛለህ ኒካ ናኒ ዲም በከተከለ ከንዴ ማለት ተባደ ሙጫው ምትቀን ማርጋዚና ተማን አባን ቶኔ ሙጫው ማይሽ ማልታ በከተከለ ከንዴ ማልታ ተንስን በከተከለ ከንዴ ማል በርባደን ቶሎ ያየ ማል በርባደን ማል ትራዋል እን ማል ሙጫው ምትቀን ትከለው ነው አኒ ሙጫው ቶኔ ሲኒ ሰብዲ ምንድነው አንቺ ነገራችን ኒካ ሳታስርልኝ የትም አትሄድም ምንድነው ተነገርታ ሄዳ ምንድነው እሰሩት ነው እንደምትይው አዎ ይሰራ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁበት ሰላማችሁ በዝት ይበልኝ እንግዲህ ተመልሼ ረጅሙ መንገድ ተጉሼ ክፍለ ሀገር መጣሁኝ ወደ ገጠር መጣሁኝ እና ኢማን ጋር ማለት ነው ባለፈው የመጣሁበት ቦታ ያው ኢማንን ባለፈው ሳናግራት ሰምታችኋል እዚህ ገጠር ላይ ቪዲዮ ስቀርጽ እና ለምንድን ነው የመጣሁት በጣም ደስ ብሎኝ ነው የመጣሁት ምክንያቱም ምንድነው ኢማን በቃ ያውላ ከነገር ከተፈጠረ በኋላ ያም አለፈ እና ምን አለች ልጁ አውቄ ነው እንትን ያልኩት የደበኩክ ሚዲያ ላይ እንዳታወጣው ስለሱ እንዳታወራ ከታየ ደግሞ አባትየው ካየ ሌላ ነገር ብሎ አውርቶ ስሜን ሊያጠፋ ይችላል ስለዚህ ለዛ ብዬ ነው የደበኩክ እንዳታወጣው ብዬ ስለፈራሁኝ ነው እሱን እንዳትናገር ነው ለዛ ልጁን ያላመጣሁት የደበኩክ ለዛ ብዬ ነው አውቄ ነውና አሁን ናና ልጁን አይተከው ወስደህ አብረን ሄደን ከሮዛ ጋር እኔ ሱመያ ጋር አልወስድም ሮዛ ሱመያ ጋር ታድርስና ልጁ ይመርመርና ሱመያ ማጣርታ እንድታረቁና ልጆችንም ታሳይክ በማለት ደውላልኝ ጠርተኛለች ድምጿንም ሪከርድ አድርጌዋለሁ አሰማችኋለሁ ማለት ነው አሁን ያው ሪከርዱን ላሰማችሁ ስሙት ከሷ ጋር በስልክ ያወራነውን ምን አልሽኝ ገጠር ነው ያለሁት እሺ እናማ ልጁን ይዤ መጥቻለሁ አንተ ሚዲያ ላይ እንዳትለቅ ብዬ ነው ልጁን ያላሳየሁትና ኦኬ ማለት መጀመሪያው ከየመንሽ በተነበበት ነበር አንቺ ነበር አውቄ ነው ላንተ ያላሳየው ገጠር ነው ቤተሰቦች ጋር ያለው ኦኬ አንደና መተህ ማየት ትችላለህ ገጠር ትመጣና ሮዛ ልጁን ትወስደውና ከዛን ያስመርምሩት ከሱመያ ጋር ያስመርምሩት ዱጋይት ነው ዱጋይት ነው ዱጋናይ ለኪ ዱጋ በዱበታ ጅራ ኪባን
ሙዳናት ረጋጣሪ ጅራ ሙዳን ፊዴ ጅራ ሚዲያ ማና ሰውዱም ያቷሽኝ ማለት አራት እንቶ ቦለክ ያራስ ምን አይ በቃ መጣለሽ እሺ በቃ ና ነገ መጣለሽ እና ውድ ቤተሰቦቼ እንደሰማችሁት ነው ልጁን ይዤው መጥቻለሁ ከየመን ያኔ ሚዲያ ላይ ምናምን ተለቃለ ሌላም ነገር ችግር ይፈጠራል ለማሳየትም ስላልፈለኩ አባትየውም እንዳይና ነገር ነው ያለችኝ ያው ሪከርዱ ብዙ ነው ብቻ ለሚያወራ ነው ድንገት እሷ ስለ ልጁ ታነሳልኝ ነው ቶሎ ብዬ ሪከርድ ያደረኩት እና ገጠርና እና ልጁን ይዘው ሄደ ሮዛ ምናምን እንትን ብላ ያስመርምሩና ከሮዛ ጋር ሆነው ከሱመያ ወስደው ያስመርምሩ ልጆችን ማይሳይ ከሱመያ ተጣረቃለናኛለች በጣም ደስ የሚል ዜና ነው በጣም ደስ ብሎኛል ቪዲዮ ይቀርጽኩ ነው አሁን ልጁንም ምናልባት ሌላ ማሳብ እንዳትቀየር ምናምን ካሜራ እንደብቄ ነው አሁን መቀርጻት ያው የማይቀር ነገር ነው ማለት ነው ምክንያቱም ምናልባት ወይ አትቀርጽ ምናምን ልትል ትችላለች እንደዛ አድርጌ ቀርጬ ማለት ነው ቪዲዮን ቀርጬ የማሳያችሁ ይሆናል እስከ መጨረሻው ከኔ ጋር ሆኖ እላችኋለሁ አሁን እኔ ማን ሰፈር ነው ያለው ትንሽ ሰፈራቸው እዛ ጋር ነው ዝቅልና ደውልላትና ካሜራን አስቀምጬ ደውዬላት ማናገራት ይሆናል ማለት ነው እስከ መጨረሻው ከኔ ጋር ሆኖ ሰላም አለይኩም ወራህመቱላሂ ወበረካቱ ኢማን ዶክተር ጅርቲ ማመታለች እንዴት ነሽ ሰላም ነክ አለሽ እንዴት ነህ ደህና ነሽ አለሁ አለሽ አለሁ ደህና ነሽ ደህና ነኝ እኔ አይዋ እኔ የምልሽ እውነትሽን ነው በጣም ደስ ብሎኝ ነው ከገጠር ደስ ተነስቼ የመጣሁት አይ ልክ እንዳንተ ያንተ መሰለህ እንዲናፈቀ የናፈቀው ሰው ትመስላለህ ማለት ነው እኔ ልጁ እንትን ስትይኝ ልጁ እዚህ ነው ምናምን ስትይኝ በጣም እስካይው ድረስ ቸኩዬ ራሱ ነው የመጣሁት ሮጬ እኮ ምን ነው ያንተ መሰለህ እንዴ አንተ ራሱ ተጠራጠርክ እንዴ መጠራጠር ሳይሆን እና እስከማይሆነው በቃ ተረጋግጦ ሄደን አስመርምረን ነው ታዩት ቸኮላለ ምናምን አሁን ሂጂና አንቺውና እንትን በላ በጣም ደስ ብሎኛል ልጁ ነው መቼ ነው የምንሄደው ይዘን እንሂድና ከዛ በኋላ ተመርምሮ ቶሎ ለማጣራት ነው ለዛ ነው ቸኮላ የመጣው እንጫው ታዲያ መቼ እንትን ነው እዛ ሸወድከኝ አይደለ ኩሽም አሁን ትሰማኛለህ ኒካ ሳታስርልኝ ከዚህ የትም አትሄዳትም ማለት በቃ ሰምተሃል ማለትማ ኒካ ታስርልኛለህ ታገባኛለህ ነምፉሪም በከተከንሶች ወጡ በከተካዩ እንደምቱ ማልጀቹ በቃ ደገት ተባል ፈከና ምንደገኝ ታታ ካስረልኝ ሳታገባኝ ከዚህ ገጠር የትም አትሄዳትም ምን ለማለት ፈልጋችሁ በቃ ሰምተሃል ኢማን ልጁ የለም የለም አዎ ሲፈተና እንጂ ነው አይደለም እየፈተንኩ አይደለም እየነገርኩ ነው በቃ ኒካ ታረጋግልኛለህ ታገባኛለህ ምን አለ በተረጋጊ አንቺ እንዴ ተረጋግቼማ ነው እየጠየቅኩ ያለሁት እኮ ልክ አልሰራሽም በእውነት እዚህ አስለፍተሽኝ አሁን እንድትይ ነው ለፋክ እኔ ሳልወድሽ ባገባሽ ምን ይጠቅምሻል በቃ እሱን ባይሆን እናስብበታለን ችግር የለውም አሁን አንቺ ልትዋሺኝ ነው በቃ አይ ለዋሽማ አይደለም እየነገርኩ ነው እንደዚህ ማኮንማ በቃ እኔ ሊዳ ወይወከት ነክጅቡፍ ነው ማለት ነው ሲብራዳ አወል ኮታ የምን አወል ነው የምትይርቀኝ አወል ማለት ነው አትሄድም ኒካ ሳታስርልኝ የትም አትሄድም ምረታ በግድ ነው እንዴ አንቺ ድርቀማኔ በቃ ኒካው ሶና ናጎዲን በከተከለ እንደምት ጎበዝ ወይ ቤት አስገባ ማታ ተነጥቂ ከተማ ማታ ቆይ ተገባ ማለት አስገባ ቆይ ማን ቆይ ተስገባ ማታ ታነኝ ምንድነው አንቺ አስረጃቸው ምንድነው ችግርሽ ቆይ ማታ ኒካና አፉዱ በቃ ኒካ ምንድነው አንቺ አስረጃቸው ምን ሆነሽ ነው አንቺ በጉልበት ነው እንዴ ማን ረኮን ማለት ማን ተስገባ ማይስ ተስገባ ተስገባ ማይስ ማን ቆይ ምንድነው አንቺ ነገራችን ማን ማይስ ማታ ቆይ እንጋባን ማይስ ረጋጋው ችግራችሁ ቤተስ ገባሽ ማለት ምንድን ነው አንቺ ችግሩን አውራቸው እንጂ ማላጎነመት ማልኩን ጊዜ ባየ ከዚህ ወዳቱ ለይሳ ወዳቱ ለከናምዲ ማል ተባዳ ማሆነ ማችን ተባደ ማል ሲወደ አመቶ ከነሙ ገራሙ ረቦ አማ ማሲያ ጎን ማል ያኔው ተባደ ቆይ አማ ማል ጎን በርባድ ማል ጎን ማል ሲረኮ ምንድን ነው አንቺ ናኒራ ማል ገባ ቆይ ማለት አሙጫው ተባደ ነገራቸው እንጂ አንቺ ምን አልኳቸው ነው ቀባ ገዲ ዲሲና ኒካ ገና ሄዱት በከከና ምንጫም ሲነሞይ ቀለሞ ቆቶ መከናኑ ላአከጀም ማልጎነሲ ኒካ ሶና ሂዲን በከተከለ ከደም ኢሰቱ መቃት ምንድነው የምታወሪው አንቺ በጉልበት አግብቼሽ ምን አደርግልሻለሁ በቃ ኒካ ታስርልኛለህ ኒካ ናን ሂዲን በከተከለ ከንደ ማለት ተባደ ሙጫው ምትቀን
مال كزينة تطمان أبوان شو نوجه أما زينة تطمان ماشي مال ويش በቃ مال تاتنسن ተከለከለ ከንዴ مال برباد انتو ليه مال برباد مال تراول وين ما مال مجاوم تقال انت تكلف هنا مال في خلاص انا مجاوم تو دسني سبب من دنا انت نغراچ አዎ ሊካሳሳትልኝ የትም አትሄድም ምንድነው ተነቀልታ ሄዳ ما يعني نان من دنا بسروت ነው እንደምትዩ አዎ ما تسكباش ما تاتني ما واتا كشنغونن اواتا كنغونو ጨም ማል አቦ ማል ማል አቦ ማል ተስገባ አንቺ ንገራቸው ምን ሆነሽ ነው እቲ ለምራቸው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ትንሽ ዛሬ ለየት ያለ ነገር ነው ይዤላችሁ የመጣሁትና እኔ በጣም ጨንቆኛል ማለት እኔ አላቅም ምን ማለት እንዳለብኝ እንኳን አላቅም ከየት እንደምጀምር ከየት እንደምጨርስ አላቅም። እንግዲህ እሱ ባለፈው ኢማን ከኛ ወጣ አባራት ውጪ ብያት ምናምን ሄዳ ነበረ። ከዛ ወደ ገጠርና ልጁ እኔ ጋር ነው እናሳይካለሁ ምናምን በጠርተው እንግዲህ እዛ ሲሄድ ጠለፈችው። እንግዲህ ባሌ እኔ ማለት ነው የመጀመሪያ ጊዜ ነው በቃ ወንድ ሲጠለፍ ያየሁት። እኔ በጣም ገርሞኛል። እንዴት ነው የሰው ባል በግድ የሚጠለፈው? የገባኝ ማለት የሰው ባል በግድ ጠልፎ አግባኝ ማለት ምን ማለት ነው ሲጀመርም እና እንግዲህ ይሄን ሁሉ ነገር እኔም አላቅም ነበረ። ሰያ ገጠር ሄዶ ነበረ። ገጠር ሲሄድ ደግሞ ከሆነ ልጅ ጋር ነው ሄደው እሱ ኢማንን ሲያገኛት ምናምን ልጁ ተደብቆ ቪዲዮ እየቀረጸ ነበረ መሰለኝ። እና እንግዲህ የተፈጠረው ነገር ሁሉ እኔ በጣም እየከበደኝ ለማመን ራሱ እና ልጁ ትላንትና ማታ ነው መጥቶ ካሜራውን ሲሰጠኝ ካሜራ ውስጥ ያለውን ጉድ ሳየው በቃ የሌለ ነው። ሰይድ ታግቷል። በቃ ባሌ ታግቷል። በቃ እኔ ማለት እኔም ምን ማለት እንዳለብኝ አላቅም። ብቻ ባሌ ታግቶብኛል። ቪዲዮውን ደግሞ ያሳያቸዋለሁ። ችግር የለም ለእናንተ ምንም የሚደበቅ ነገር የለም። እንግዲህ ለመጀመሪያ ጊዜ ነው በቃ እኔ ወንድ ሲጠለፍ ያየሁት። በቃ ድሮ ሴት ነበር የሚጠለፈው እኔ የማውቀው፣ አሁን ግን ወንድ እየተጠለፈ ነው። እንግዲህ ሴቶች ምን እንደምናደርግ አላውቅም። እንደምናውቀው ልጁ እኔ ጋር ነው ገጠር ነው ያለው ምናምን ብላ ነው ና ያለችው። እሱም ምንም ሞኝ ነው ሲሄድ ሲጀመር ማለት ነው ምንም በቃ ሞኝ ነው። እሺ ብሎ እሱ ሄደ ገጠር ማለት ነው። ሰውየው ምን አይነት አይምሮ እንዳለው አላውቅም። በቃ አሁን ነው እያበደ ይመስለኛል ማለት ነው። ባለፈው እንዳያችሁት ሰኢድ ቤት ድረስ ጠርቷት ማለት ከኔ ጋር እንድናወራ ምናምን አምጥቷት ነበረ። ካያችሁ ቪዲዮን ሁላችሁም አይታችሁ ብዬ አስባለሁ። ከዛ እኔ እንደውም በቀልድ ምንድነው ያልኩት እሱ የፈለግሽውን ነገር ላድርግልሽ ምናምን ብሎ ሲናገር እኔ ደግሞ እንደውም ከብት ምናምን ግዛላት ለሷ እንደውም እሱ ነው የሚሻለው ምናምን ብዬ እያወራው ነበረ። በርግጥ እሷ ተናዳ ነበረ በዛ ሰዓት እንትን ያለችው እንጂ ይሆን አላ ማለት ውስጧ ላይ የሆነ እልህ ነበረ የነበረው። ከዛ በኋላ እንግዲህ እኔ እንደውም እንዴት እሺ ብላ በአንድ ቅስፈት ሄደች ምናምን ብዬ እያሰብኩኝ ነበረ። ግን እሷ እቅዷ ሌላ ነበረ፣ ያቀደችው እቅድ ነበረ እና ተንኮል ነበረ። በቃ ተንኮል ነበረ ውስጥ የነበረው አጠቃላይ ማለት ነው። ከዛ ከትላንትና ወዲያ ሰኢድን ደውላ ልጁ እኔ ጋ ነው አለ ና አሳይሃለሁ አለችው። እንግዲህ እሱም ደግሞ በቃ እኔም ቻው ብሎኝ ምናምን እሺ ብሎ ሄደ። ሲሄድ ደግሞ ብቻውን አልነበረም ከሆነ ልጅ ጋር ነበረ። ትንሽ ልጅ ነው። እሱም ደግሞ ኦሮምኛ አይችልም። እሱ ነበረ ካሜራ ይዞ እየቀረጸ ነበረው። አሁን ይዞ የተደበቀው እሱ ዛፍ ውስጥ ነበረ። ይሄ ሁሉ ነገር ሲደረግ ቆሞ ያየ ነበረ ዛፍ ውስጥ። ምክንያቱም ለምን ፈርቶ ነው። እሱም ገና ሕፃን ልጅ ስለሆነ ፈርቶ ተደብቆ ነበረ ሲያይ ነበረው። ከዛ ምንም ማድረግ አልቻለም። ሮጦ ሸሽቶ ነው ያመለጠው። ከዛ ቀኔ ትናንት ማለት እኔ በጣም ጥሩ ስሜት እየተሰማኝም አልነበረም። ከዛ ልጁ ማታ መጣና ካሜራውን ሰጠኝ። ሰኢድ ስለው መናገር አልቻለም። በቃ ማለት ድንጋጤ የሚሆን አላውቅም፣ መናገር አልቻለም። ካሜራውን ሰጠኝ ብቻ ሮጦ ሄደ ማለት ነው። ካሜራውን ተቀብዬው ከፍቼ ሳየው ማለት ቪዲዮ በጣም የሚያስደነግጥ ቪዲዮ ነው። ፌንት ሁላ ልሰራ ነበረ ብቻዬን እንግዲህ ቤት ውስጥ ማለት ነው። ልክ ቪዲዮን ሳየው በቃ ማይሆን ተአምር ነገር ነው። በቃ ማለት በህልም ነው ወይስ በእውኔ ነው ብዬ በጣም ድንግጥ ብዬ ነበረ። በቃ አላውቅም ብቻ እኔ ሰማይና ምድር ተጋላበጠብኝ ማለት ነው። እና ልጁም ወዲያው ነው ሮጦ ሄደው በቃ ለኔም መናገር ምናምን አልፈለገም። ከዛ እኔ ቪዲዮን ከፍቼ ሳየው እንግዲህ ተጠልፎብኛል ባሌ ሳየው እንግዲህ ካሜራው ማለት እኔ ሰኢድ ተጠልፎ ምናምን ነው ያየሁት። ያው መጀመሪያ ተገናኙ እዛው ቆመን ቦታው ላይ ማለት ነው። ከዛ ልጁ የለም አለችው። ለካ መጀመሪያ ዋሽታለች። ልጁ የለም ስትለው ከዛ እሱ ደግሞ በቃ ልሂዳ ምናምን ብሎ ሊሄድ ነበረ። ከዛ አትሄድም ምናምን ማለት ሲከራከሩ አይቻለሁ። ከዛማ የሆነ ሰው ጠራችና እና ተገልብጠው መጡ ሰኢድ ላይ ማለት ነው። ቆንጮራ ምን ገጀራ ዱላ ምንም አልቀረም። በቃ አላገባሽም ስላላት ብቻ ኒካ እስከምታሰልኝ እዚህ ነው የምትቆየው ምናምን ብያ ብቻ እኔ አላውቅም። ከባድ ነው እንግዲህ ወንድ ሲጠለፍ ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ ማለት ነው። እንግዲህ የወንዶች ቁጥር እያነሰ ይሁን እየበዛ አላውቅም። ብቻ ባሌ ተጠልፎብኛል እኔ እርዱኝ ነው ብሎ በቃ
ማለት እኔ አላውቅም። አሁን ላይ እኔ ግራ የገባኝ ሰው ነኝ ማለት ነው። እንዴት እኔ ማታ ደውዬለት ነበረ። ማታ ወደ 6 ሰዓት ነው ብቻ ደውዬለት ነበረ። ስደውልለት እንዴት ነህ ደህና ነህ ወይ ምናምን በጣም ደንግጬ ስለነበረ ገለውት ይሁን እንደምናምን ብዬ ፈርቼ ስደውልለት አይ እኔ ደህና ነኝ ጉዳይ በሽምግልና ተይዟል እንዳትጨናነቂ ምናምን አለኝ። ከዛ ማታ እንደውም አልተኛም ቁጭ ብዬ ነደርኩትኝ። ጠዋት ስደውልም ስልኩ አይሰራም። ብቻ እንግዲህ እኔ ማታ እንደነገረኝ ከሆነ ሰይድ አላገባትም የካሳ እንኳን ልክፈል አለ። እነሱ ግን አይሆንም እያሉ ነው የሚመስለኝ። እንደ ሀሳቡ እንደነገረኝ ከሆነ የግድ ካላገባት አይሆንም ነው በቃ ግዴታ ማግባት አለብህ ነገር ነውና እንግዲህ ጠዋት ስደውል ደግሞ ስልኩ አይሰራም። እንግዲህ ባሌ ምን እንደሆነብኝ አላቅም። እና ውዶችዬ እንግዲህ አሁን ደውልለታለሁ ምን እንደሚል ደግሞ አብረን የምንሰማ ይሆናል ማለት ነው። እንግዲህ ውዶችዬ እስኪ አሁን ለውዱ ባሌ ደውልለታለሁ ማለት ነው። ማለት እኔ አልቻልኩም በቃ ናፍቆቱ በጣም እያንገበገበኝ ነው። አልቻልኩም በቃ የሆነ ነገር ቢሆን ቢሱ ይፈርቻለሁ ማለት ነው። እና ደውልለታውን ጠብቁኝ እሺ። ወይኔ ሰይድዬ ባሌ ምን ሆነብኝ እንደው የኔ አባት እያነሳ አይደለም። ቆይ እስኪ ሄሎ ወይ ሰያዬ ምን ሆንክብኝ አባቴ? ስልክ እኮ አይሰራም ነበረ። እናንተ ደህና ነህ? አሁን ምንም አላደረጉም? ምንም አልሆንክም? እና ምን ሊፈጠር ነው ታዲያ? ገገመች ማለት ኦኬ። እና ማድረግ የሰን የማርያማ ኦኬ። እና ግሜትቹ ማጅ ጩረሬ እንዴ እና እኔ የሞራል ካሳ ብር ምናምን ልክፈል የሚያስፈልገው ከፍላለሁ በቃ ችግር የለውም ምናምን ብያቸው ነበር ግን አሉ። እና ታዲያ ምን ወሰንክ አሁን አንተ ባጭሩ ቶሎ በል ንገረኝ። አሁንማ በቃ ገገሙ ካላገባት አሉኝ። ያወሰኑብኝ አግባትንም አትሆንም ምናምን አሉኝ። በቃ እሺ ያልኳቸው እሺ ያልኳቸው እና ከነሱ ጋር እየተከራከርኩ 15 ቀን ሳምንት ይልቀመጥ ነው። እንደ ቀላል የሻልኩት እሺ እንደ ቀላል ነው እሺ የምትላቸው አንተ። እኔስ ለምን አታመልጥም? ቆይ ለምን አታመልጥም ሰይድዬ? ቢሆንም እኔ አስመልጥሃለሁ ችግር የለውም። በቃ እዛችሁ ቤት ውስጥ ተዘጉ ሳንወጣ እዛው ስንከራከር ቆየን። ኒካው እዛው ታሰረ። ወይኔ ከሰርኩ በቃ ወይኔ ያው እና ፉቴቻ በቃ ማንነት ሄዶ ብቻ መሰል ኒካ ሰራሉኝ። በቃ ሲሉ ኒካ አሰርኩኝ ገና ሳምንት 15 ቀን እስከምደረግ ይሄ በጣም ተከራከርን። በጣም እንትን አልኳቸው እምቢ አሉ። በቃ ኒካም ከታሰረ በኋላ ኒካው ብቻ ይገርምሻል አንቺ ጭራሽ እንትኑም ሰርጉም ዛሬ ካልተደረገልኝ የዛ ልጅ ወደ ያታለኛል ስላገገመች ሰርግም ዛሬ ነች። በቃ ባስቸኳይ ሄጄ እኮ ልብስ ቅያሬ ላምጣሽ ሰው እንኳን ለጥራት ተዘጋጅ መስል አይቻልም። በቃ ምንም አያስፈልግም። እኛው ቤተሰብ ነን እዚችው ተደግሶልህ ምናምን ብለው ከፍት በዛችሁ አቀራርበው ድንኳንም እዛው ተጥሏል ምናምን ልብስ ላምጣ ስል አይ እዚችው በቃ ቬሎ ለሷ እንከራያለን እናመጣለን ለአንተም ሱፍ ሄደን እናመጣለን ምናምን ብለው ራሳችን እናመጣለን እኛ እንጨርሳለን ብለው የአባት ያማክ ያረሳችሁ ከመጨቃጨቅ ተገላግዬ በቃ ያው ካላገባ ኧረ እባክህ ተገላግዬ ነው እያልከ ያለው? እኔ ባለህም ብዬ ነበር እኮ እቺ አዎ በሰላም መጥቷል። አዎ እና በቃ እሺ ካሜራውን ተጥተን ሜሞሪውን ከፍተሻው እንዴ? አላየሁትም። በቃ ድንገት የሆነ ቪዲዮ ካየሽ ከሀሰት እንዳትለቂሽ ተጥቶል ምናምን ምን አይነት ቪዲዮ? እሺ አለቀውም። እሺ ሲኔጋ በቃ ለማንኛውም በቃ ያው ምንም ማድረግ አይቻልም። ያው ሱፍ ምናምን ይዘው እየመጣሁ ነው። ሰርጉ ዛሬ ተብሏል። ሰይድ እስከ 10 ሰዓት ምናምን ላይ በቃ ሁሉ ነገር አልቀር ወደ ማታ ላይ እመጣለሁ። በቃ ኢንሻአላህ እሺ እንትን ብዬ አይቻት ያው ተፋታም ብዬ ተፋታ ወደ ሳይም በግድ ነው እንፈታት ትፈታታለህ። ችግር የለውም። በቃ ተስሪ በቃ ዛሬ ከመጣን ሆቴል ይዘን እናድራለን። በቃ አይ ሳያ በቃ እስከተራይለት ድረስ አንቺ ጋር እመጣለሁ። አልጋ ይዤለት ሆቴል ተደረጨ ነው ለቀ ምናምን ከዛ በኋላ ምንድነው ችግር የለውም። ሆቴል እንዳትይዝ እሺ። ቤት ነው ችግር የለውም። እኔ ቤቱን ፋግ ይጠብቃቸዋለሁ። ቤቱ ባዶ ቤቱ መሬት አለ ትተኛ ሰሪ መጣ ችግር የለውም። ከዛ ሲመራት ትሄዳለች እንዳታስብ በቃ አንተ እኔ ችግር የለውም። ሰይድ የላንተ ማለት ነገር የለም ታውቃለህ አይደለም? ስለዚህ እኔ ክፍሌን ችግር የለውም። ክፍሌን ሌላ ክፍል ስላለ ማለት ነው እዛው ሌላ ክላስ ላይ ሰድራታለሁ ችግር የለውም። ባዶ መሬት አለ እንዲመራት እንድትሄድ ዱጓ ኮቶራ ኮን ቀቦ ሰይዶኮ ወራ ኮን ሲንጃለ ደቤት ተሚቲ ጀቻዳ eenyumattuu ni mujadhi
በቃ ችግር የለም ከወጣ ማነ ዱዋ ጅራ አችማ ረፊት ነለኮን ቀቡሺ አየ ሰይዶ ኪያ ባይ ሲንጀራ ዳው ገደፊ ኮት ሲያይደ ጅራ ባይ እሺ በቃ እንግዲህ እንዳያችሁት ነው ሰኢድ እንግዲህ ላሚስት አግብቷል ማለት ኢማንን አግብቷል ማለት ነው። እንግዲህ እኔ ደግሞ እሱና ኢማን ከመጡ ቤትን ጥዬ እጠፋለሁ በቃ። ከዛ እሱና ኢማን ብቻ ይኖራሉ ማለት ነው። አለቀ በቃ። እኔ መቼም ከነሱ ጋር አልኖርም። ምክንያቱም መኖርም አልፈልግም፣ አልኖርም። ጥያቸው ለምናለው እነሱ ይኖሩበት በቃ ቤቱ ላይ በቃ። እኔ ከዚህ በላይ አልችልም፣ ደክሞኛል በቃ። እና እሱ ምንድነው ያለው? ትንሽ እንኳን አሳፍረም፣ ትንሽ እንኳን አፍረም እንዴ አግብቻለሁ፣ ቬሎ፣ ሱፍ፣ ከብት ምናምን ከብቶች ናቸው። እሺ እናንተ ራሱ ማትረቡ ናችሁ የምር ደግሞ ቪዲዮን እንዳልቂው እሺ እንዳታዩ ቪዲዮ ምናምን እኔ ደግሞ በደንብ ነው መለቀው እዲህ አድርጌ ለቅላችሁ እናንተም ታይታላችሁ ትፈርዳላችሁ በቃ። አና በቃ ማራቻ እንጀራ በቃ ማራዴ በቃ ምን ሆነፍኒ በቃ አመላ